ባልቻ አባቱ ሳፎ እንደሆነና ባልቻ አባ ነፍሶ አባ ነጋ አባ ታጠቅ እየተባለ የሚወጡ ስሞች የፈረስ ስሞች ነበሩ በብዛት። ይሄንን ለማወቅ አሁን እስከ 36 ወይም 35 ዓመት ድረስ መስለቅ ላይ ያስፈልግ ይችላል። እንደ ሁኔታው ሰው እንደማወቅ እድሉ እንደማወቅ አጋጣሚው ሊያቀው የሚችል ነው። የአንድ አራተኛ ክፍል ተማሪም አባቱ ባልቻ ነፍሶ እንዳልሆነ ሊመልስ ይችላል። እኔም ይሄን በመጽፍ ጊዜ ለቋንቋ ውበት የተጠቀምኩት ነው። ለምሳሌ ባልቻ አባቱ ነፍሶ እንዳልሆነ ሁሉ ቴዲም አፍሮ አይደለም አባቱ። ለቋንቋ ውበት ለአጠቃቀም ምጥንነት ከዚህ ቀደምም የሄድኳቸው ብዙ አጠቃቀሞች አሉ። ለምሳሌ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ሲል ቮልስ ዋገን ለማለት እንደፈለኩ በደንብ ግልጽ አድርጎ ያሳያል። ዋገን የሚባል መኪና የለም ለብቻው። ወይም ፊት ሀብቴ ዲነግዴ ሲል ፊት አውራሪ ዲነግዴ ወይም ፊት አውራሪ ሀብተ ጊዮርጊስ ነው። እንደውም በትክክለኛ በሙሉ ስም ፊት አውራሪ ሀብተ ጊዮርጊስ ነው እንጂ ፊት አውራሪ ዲነግዴ አይባልም። ፊት አውራሪ ሀብተ ጊዮርጊስ ትክክለኛ ስማቸው ሀብቴ ዲነግዴ ቢሆንም ምናልባት ወረቀት ላይ ስንጽፈው አቶን እንደምናደርገው ወይም ኃይለ ምናምን ስንል ሀ ብለን በዝባር አድርገን እንደምንጽፈው ፊት የሚለውን ለብቻ አድርጌ ዲነግዴ ሳደርገው ለቋንቋ ውበትና ለፊደል አጨዋወት የተጠቀምኩበት ነገር ነው። ስለዚህ ፊት አውራሪ ማለት ባልቻ አባ ነፍሶ አባታቸው ነፍሶ እንዳልሆነ የታወቀ ነገር ነው። በእንደዚህ አይነት ነጥቦች ላይ ተነስቶ መወያየት ለመፍጠርም የዚህ አይነት ዘፈኖች መኖራቸው ጥሩ ነገር ነው። እንደኔ ግን ቴዎድሮስ ይሄን ሙዚቃ ሲጽፍ ምንድነው ያሰበው ብሎ አብሮ ማሰብ ደግሞ የማይነቃነቅ ትክክለኛ እውነት ነው። በደንብ ፊት ለፊት ማየት ያለብን እውነት ስለ አጼ ምኒልክ ስለ ኢትዮጵያ ዋያን የአድዋ ላይ ያሳዩትን ጀግንነት ለመግለጽ በአድዋ ላይ ከተለያየ ብሔረሰብ ተዋቅረው የጠላትን ኃይል አሸንፈው ለመምጣት ያሳዩትን ትልቅነት ኢትዮጵያውያን ስለማንነታቸው ያላቸውን ጽናት ለተናናሾቻችን ለትንሾች ልጆች ለማስተማር በኔ እድሜም ሆነ ከኔ እድሜ በላይ ላሉትም ደግሞ ይሄን ነገር አስታውሰን ልናከብረው የሚገባ መሆኑን ለመዘከር የተደረገውን ጥረት በጉልህ ማየት ከአንድ ዜጋ የሚጠበቅ ተግባር ነው ለኔ። ከዛ ባለፈ መተቸት ያለበት ነገር ካለም በቅጡ ለመተቸት ስንነሳ በቅጡ የተነሳንበት ነጥብ ለመነሳት ይመቻል አይመችም ብሎ ማየት እንደየ መነሳት አቅማችን የሚታይ ነገር ነው። መወያየቱ መልካም ነው። ነገር ግን